ሰላም እንዴት ናችሁ? ሲቪ ማዘጋጀት ፈልጋችሁ ለከበዳችሁ ሰዎች እንዴት አድርጋችሁ በቀላል መንገድ ፕሮፌሽናል ሲቪ ማዘጋጀት እንደምትችሉ በዛሬ ቪዲዮ ያሳያችኋለሁ። ገች ይባላለሁ ከሀላላ ቲዩብ። ለቴክኖሎጂ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቻናላችን ፋሚሊ ሁኑ። ቪዲዮውን ላይክ አድርጋችሁ ትጀምሩ። ታዲያ በቀላል መንገድ እንዴት አድርጋችሁ ፕሮፌሽናል ሲቪ ማዘጋጀት እንደምትችሉ እያንዳንዱን ዝርዝር እየሰራን ከእናንተ ጋር አብረን የምናይ ይሆናል። ኦኬ፣ የመጀመሪያ ስራችን የሚሆነው ለሲቪያችን ፕሮምፕት ማዘጋጀት ነው። ፕሮምፕት ማዘጋጀቱ እጅግ በጣም ቀላል ስራ ነው። ስለዚህ ይሄው እኔ ያዘጋጀውላችሁ ፕሮምፕት፣ ይሄን ፕሮምፕት ትፈልጉት ከሆነ ከታች ዲስክሪፕሽን ላይ ባለው ቴሌግራም ቻናል ላይ አስቀምጥላችኋለሁ። ይሄን ነገር እያያችሁት እናንተም ወደ ራሳችሁ እየቀየራችሁ መጠቀም ትችላላችሁ። ያን ያህል ከባድ ነገር አይደለም። ፕሮምፕት ቀድማችሁ ታዘጋጁትና ይሄንን ፕሮምፕት ኮፒ አድርጋችሁ ትይዙታላችሁ። ሁሉንም ኮፒ አድርጌ ልያዝ። በቀጥታ ይሄን ፕሮምፕት እንወስድና ወዴት እንሄዳለን? ወደ ብራውዘር እንሄዳለን። ወደ ብራውዘር ከሄድን በኋላ ቻት ጂፒቲ እንከፍታለን። ሉክ እኔ ቻት ጂፒቲ ከፍቻለሁ። ቀጥታ እዚህ ቻት ጂፒቲ ላይ ፕሪፔር ሚ ሲቪ እንልና የቅድሙን ፕሮምፕት እዚህ ጋር ፔስት እናደርጋለን። ሉክ ፕሪፔር ሚ ሲቪ ያልኩኝና ቅድም ኮፒ አድርጌ የያዝኩትን ፕሮምፕት እዚህ ጋር ፔስት አደረግኩኝ። ከዚህ በኋላ ምንም ማድረግ አይጠበቅብንም። እንተር እንልና እንቀጥላለን። አያችሁ አሁን በቀላሉ በጣም ቆንጆ ሲቪ አዘጋጅቶልናል። ስለዚህ ይሄ እዚሁ እንደነበረ እያለ ከዚህ እንወጣና ወዴት እንሄዳለን? እዚህ ጋር አዲስ ታብ እንከብድና ካምባን እንከፍታለን። እኔ ካምባን ከዚህ በፊት ስለሚጠቀም እዚህ ጋር ሾርት ከት አለልኝ። እሱ ላይ ክሊክ አደርጋለሁ። የማትጠቀሙት ሰዎች ካላችሁ አሁንም ካምባ.com ብላችሁ በኢሜይላችሁ ሳይን ማድረጋችሁን እንዳትረሱ። ስለዚህ እዚህ ካምባ ከከፈትኩኝ በኋላ እዚህ ሰርች ባር ላይ ሲቪ ስለሆነ የሚፈልገው ሲቪ ቴምፕሌት ላለው ሲቪ ቴምፕሌት ሰርች አደርጋለሁ ማለት ነው። ሉክ አያችሁት እዚህ ጋር እጅግ በጣም ብዙ የሲቪ ቴምፕሌቶች አሉበት። ስለዚህ ከዚህ ውስጥ ከዛ በፊት ግን እዚህ ጋር እንደዚህ አይነት ምልክት ያላቸው ክፍያ ስለሚጠይቁ እነሱን ክሊክ እንዳታደርጉ፣ ምክንያቱም ክፍያ ገንዘብ ይጠይቃሉ። እነዚህ ምልክት እላዩ ላይ ያሉባቸውን እዩትና እነሱን ትታችሁ ፍሪ የሆኑትን መጠቀም አለባችሁ። ለምሳሌ አሁን ሉክ የትኛውን ልጠቀም? መጀመሪያ ላይ ያለውን ልጠቀም። እሱ ላይ ክሊክ ላድርግ። ፍሪ ነው። እዚች ጋር ካስተማይዝ ዚስ ቴምፕሌት የምትለው አንዴ ክሊክ ላድርግ። ሉክ በጣም ቆንጆ። ከዚህ በኋላ እቺን በደንብ እንድታይልን ለመስራት እንዲያመችን ሳይዙን እዚህ ጋር ትንሽ ከፍ እናደርገዋለን። አሁን በደንብ ይታያል። አሁን በደንብ ይታይልናል። ስለዚህ ወዴት እንሄዳለን? ይሄ እዚህ ጋር እንዳለ ወደ ቻት ጂፒቲ እንመለስና ከዚህ እነዚህን ኢንፎርሜሽኖችን ኮፒ እያደረግን እያመጣን ምን እናደርጋለን? እዚች ጋር ፔስት ማድረግ ነው። ያንን ካልፈለጋችሁ ቀድማችሁ ወደ ቻት ጂፒቲ ትሄዱና ይሄንን የሰራላችሁን በሙሉ እዚህ ጋር ኮፒ አድርጋችሁ ትወስዱና እዚህ ወርድ ላይ ፔስት ታደርጋላችሁ ቀድማችሁ። ሉክ እዚህ ላይ ፔስት ላደርግ። ከቻት ጂፒቲ መውሰድ ለሚከብዳችሁ እዚህ ጋር ፔስት ታደርጉትና ሉክ ከዚህ ይጀምራል። ስለዚህ አሁን ወደ ካንቫ እንመጣለን። ሉክ ወደ ካንቫ እንመጣና እዚች ጋር ስም አይደለ? እዚች ጋር ስማችሁን ታስገባላችሁ። እኔ እዚሁ ከዛ ፔስት ከማድረግ እዚሁ ልጻፍ። ወዳጅ አያችሁት? ስሜን ጻፍኩት። እዚህ ጋር ስራችሁ እኔ ኔትወርክ አድሚኒስትሬተር ስለሆንኩኝ እዚህ ጋር ኔትወርክ አድሚኒስትሬተር ብዬ ልጻፍ። ከዛ ኔትወርክ አድሚኒስትሬተር ስሜን ጻፍኩኝ። የስራ ድርሻዬን ወር ታይትሌን እዚህ ጋር ከታች ጻፍኩኝ። እዚህ ጋር ሉክ እዩት። እዚህ ጋር ፎን ይላል ከታች በኩል። እዚህ ጋር ስልክ ቁጥራችሁን ማስገባት። በአጭሩ ቅድም ቻት ጂፒቲ የሰጣችሁን ነገሮችን ኮፒ እያደረጋችሁ እዚህ ጋር እያመጣችሁ ፔስት ማድረግ ነው። ሌላ ምንም የምታደርጉት ነገር የለም። ይሄው ኤዲተብል ነው። ኢሜል ላይም ክሊክ ታደርጉትና ኢሜላችሁን እዚህ አምጥታችሁ ፔስት ማድረግ፣ አድራሻችሁን፣ እነዚህ ነገሮች በሙሉ እዚህ ጋር መቀያየር ነው። እዚህ ጋር ለምሳሌ የማትፈልጉት ነገር ካለ ያን እዚህ ጋር ለምሳሌ ከታች አዋርድስ የሚላለ የተለያየ የወሰዳችኋቸው ሽልማቶች ከሌሉ ይሄንን ዲሊት ማድረግ ትችላላችሁ። እዚህ ጋር ዲሊት እዚህ ላይ የማትፈልጉት ነገር ካለ እሱ ዲሊት ማድረግ ትችላላችሁ። ሪፈረንስ
የምትጠቅሱት ነገር ከሌለን እነዚህን ነገሮቹን እዚህ ጋር ዲሌት ማድረግ ትችላላችሁ። እዚህ ጋር ኤክስፒሪየንስ ይላል። ኦልሬዲ እዛ ጋር የሰጧቸውን ነገሮችን እዚህ ጋር አምጥታችሁ ፔስት ማድረግ ነው። ሌላ ምንም የምትቀይሩት ነገር የለም። በሙሉ ይሄንን ፔስት አድርጋችሁ ከጨረሳችሁ በኋላ እንታረጋላችሁ። እቺን ፎቶ ትቀይራላችሁ። ይሄን ፎቶ ለመቀየር እሱ ላይ ክሊክ እናደርጋለን። እዚች ጋር ዲሌት ላይ አንዴ ክሊክ እናደርግና የመጀመሪያው ዲሌት ኢሜጅ ይላል። ሁለተኛው ዲሌት ፍሬም ይላል። ዲሌት ፍሬም ካላችሁ ሙሉ ፍሬሙን ስለሚያጠፋባችሁ እሱን ለመመለስ ያስቸግራችኋል። ሶ ዲሌት ፍሬም ከምትሉ ዲሌት ኢሜጅ የምትለውን ዲሌት በማድረግ ፎቶን ታጠፉታላችሁ። ከዛ በፊት ግን ፎቶን እዚህ ላይ የእናንተን ፎቶ እዚህ ሲቪ ለማድረግ የምትፈልጉትን ፎቶ አፕሎድ ማድረጋችሁን እንዳትረሱ። ፎቶአችሁን አፕሎድ ለማድረግ ከኮምፒውተራችሁ አዘርዋይስ ከስልካችሁ ሊሆን ይችላል። አፕሎድ ለማድረግ እዚህ ጋር አፕሎድ የሚለው ላይ አንድ ጊዜ ክሊክ ታደርጋላችሁ። እዚህ አፕሎድ ፋይልስ የሚለው ላይ ክሊክ ታደርጉትና ከዴስክቶፕ ወይም ካለበት ቦታ ፎቶአችሁን ታመጡና እዚህ ጋር አፕሎድ ታደርጋላችሁ። ሶ እኔ ይሄንን ፎቶ ልጠቀም ኦፕን። ሶ ከዚህ በፊት የሚያመጣሁት ፎቶ እዚህ ላይ ስላለ ፎቶን በዚህ መንገድ ነው ወደ ካንቫ አፕሎድ የምታደርጉት። ሶ ወደዚህኛው እንመለስና ወደ ሲቪያችን ሲቪ ላይ አንድ ጊዜ ክሊክ እናደርጋለን። ዲሌት ላይ ክሊክ እናደርግና ዲሌት ኢሜጅ የምትለውን ነው የምንነካው። የታችኛውን ዲሌት ፍሬም የሚለውን ከነካ ሙሉ ፍሬሙን ስለሚያጠፋብን ያስቸግረናል። ሶ ዲሌት ኢሜጅ ላይ አንዴ ክሊክ እናደርግ። ሉክ ዲሌት ኢሜጅ ላይ ክሊክ ካደረግን በኋላ መጀመሪያ የነበረው ፎቶ ጠፍቷል። ሶ ከዚህ ፎቶዎችንን ድራግ አድርገን እዚህ ላይ አምጥተን መልቀቅ ነው። እሱ ላይ ልልቀቀው። አያችሁት? ፎቶአችንን እዚህ አምጥተን ለቀቅን። ሳይዙን ማስተካከል እኔ በትክክል ለዚህ ፐርፐዝ ብዬ ያነሳው ፎቶ ስላልሆነ ትንሽ ፎቶ ከፍሬሙ እየበዛብኝ ነው። ስለዚህ እንዲህ እያደረጋችሁ ሳይዙን ማስተካከል ትችላላችሁ። ሉክ ቦታዋንም እንዲህ ጠጋ ማድረግ እንችላለን። ከዛ በኋላ እነዚህ ነገሮችን በሙሉ ወደ ራሳችን ቀይረን ከጨረስን በኋላ እነዚህን በሙሉ ቅድም እዛ ቻት ጂፒቲ የሰጧችሁን ነገሮችን እነዚህን ኮፒ እያደረጋችሁ እያመጣችሁ እዚህ ጋር ፔስት ማድረግ። እዚህ ውስጥ የማትፈልጉት ነገር ካለ ከበዛባችሁ ደግሞ የማትፈልጉት ዲሌት አድርጉትና ከጨረስን በኋላ ወዴት እንሄዳለን? እዚህ ሼር የሚለው ላይ አንድ ጊዜ ክሊክ እናደርጋለን። ዘንድ እዚህ ጋር ዳውንሎድ የምትለው አሁንም አንድ ክሊክ እናደርጋለን። ከዛ በኋላ በፒዲኤፍ መልክ ነው እንዲወጣልን የምንፈልገው። ስለዚህ ይሄው እዚህ ጋር ፒዲኤፍ ስታንዳርድ የሚለውን ተመርጦልናል። ስለዚህ እንደነበረ ይሆናል። ምንም የምነካካው ነገር አይኖርም። ሶ ዳውንሎድ እስኪያደርግልን ድረስ እንጠብቃለን። ኦልሬዲ ዳውንሎድ አድርጎ ጨርሶልናል። ስለዚህ እሱ ላይ አንድ ጊዜ ብቻ ደብል ክሊክ እናደርጋለን። ሉክ አያችሁት? ይሄንን የሚመስል እጅግ በጣም የሚያምር ሲቪ ሰራልን ማለት ነው። በዚህ መንገድ ሁላችሁም ስልካችሁን እጃችሁ ላይ ያለው ስልክንም ሊሆን ይችላል፣ ኮምፒውተርንም ሊሆን ይችላል ተጠቅማችሁ በጣም አሪፍና ፕሮፌሽናል የሆነ ሲቪ በራሳችሁ ማዘጋጀት ትችላላችሁ። እንደዚህ አይነት አሪፍ ቪዲዮ በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ፣ ሀሳብ አስተያየት ካላችሁ ኮመንት፣ ከወደዳችሁት ላይክ በማድረግ የቻናላችን ፋሚሊ ሁኑ። ቀጣይ በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። እናመሰግናለን።